ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። ያማናለ እውነት ነው። በቃ እኔ ግርም ምን ብሎ ቢያሳምናት ነው። የተወዳጇ ተዋናይት ፍናን ህድሩ ጋብቻ በብዙ ወጣቶች ዘንድ ተቃውሞ አስነስቷል። ለምን ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስል። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ። እሺ አሁን ምን ይባላል? በዚህ ጉዳይ ላይ እናንተ አስተያየት ምንድነው? ደግሞ ሌላም አለ። በቃ ይሄ ነገር እውነት ሆነ። እኔ በጣም በቃ ደስ ብሎኛል። እንኳን አንቺ ደስ ብቻ አለሽ፣ ሌላው ችግር የለውም። እኔ ደስታችን ግን እኛ ማን አለን? እውነት ነው። በቃ እኔ ግርም ምን ብሎ ቢያሳምናት ነው? እቺ ልጅ ምን ያልተባለችው ነገር አለ? ምን ብሎ ቢያሳምናት ነው? ብቻ ለማን ነው? አይዞህ ወንድም፣ ይሄ ቪዲዮ ለወንዶች ጉዳይ አባላት ነው። ከዚህ በኋላ እንደ ህዝብ ለወንዶች ማናት ክራሻችን? ለማንኛውም ግን እኔ ሁለት እስክትወልድ ድረስ ተስፋ አልቆርጥም። የእናንተንም ሴሌብሪቲ ክራሻችሁ ከዚህ በኋላ ማን እንደሆነች ከ1 እስከ 3 አስቀምጡልኝ። ያው ጀማይ ምንሻችሁ እኛም አዝነናል። በጣም ነው ያዘንነው በእውነት ክራሾቻችንን ሁሉ ድረን ጨርሰናል። ከዚህ በኋላ ማን ክራሽ እንደሚሆን አላውቅም። በዚህ ጉዳይ ላይ እናንተ አስተያየት ምንድን ነው?